ሰላም ተማሪዎች እንዴት ናችሁ? ዳዊት ነኝ ከናይል አካዳሚ። ናይል አካዳሚ ግሬድ 7 and 8 ማስን ቀላልና ግልጽ በሆነ መንገድ ይዞላችሁ ቀርቧል። ቪዲዮአችን ዩኒት 3 ሊኒየር ኢኩዌሽን 3.1 አልጀብሪክ terms and expression የሚለውን እናያለን። ዛሬውን ዩኒት 3 ከማየታችን በፊት there are two branch of mathematics አለ arithmetic and አልጀብራክ አርቲሜቲክ እና አልጀብራ የሚባሉ ሁለት የሂሳብ ብራንቾች አሉ። አርቲሜቲክ ማለት ምን ማለት ነው? አርቲሜቲክ ማለት አራቱን መሰረታዊ ሂሳብ ስሌቶች ብቻ በመጠቀም የምንሰራው የሂሳብ አይነት ነው። አራቱ መሰረታዊ ሂሳብ ስሌቶች የሚባሉት እነማን ናቸው? መደመር፣ መቀነስ፣ ማባዛትና ማካፈልን ብቻ በመጠቀም የምንሰራው የሂሳብ ክፍል ምን ይባላል? አርቲሜቲክ ይባላል። እነዚህን አራቱ መሰረታዊ ሂሳብ ስሌቶችን በመጠቀም ኢንቲጀሮችን፣ ሆል ነምበሮችን፣ ናቹራል ቁጥሮችን ብቻ ለመስራት የምንጠቀምበት የማትስ ብራንች ምን ይባላል ማለት ነው? አርቲሜቲክ ይባላል። ኤግዛምፕል 4 + 5 = 9 ቢሰጠን በዚህ ውስጥ አሁን የመደመር ሂሳብ ስሌት ብቻ ነው የተጠቀምነው። እንደን ቁጥሮችን ነው የተጠቀምነው። ቁጥሮችንና የመደመር ሂሳብ ስሌት ብቻ ነው የተጠቀምነው። ሁለተኛ ኤግዛምፕል 8 times 2 ቢሰጠን it is 16 በዚህ ውስጥ አሁን ምንድነው የተጠቀምነው? ቁጥሮችንና የማባዛት ሂሳብ ስሌትን ብቻ ነው የተጠቀምነው ማለት። ሁለተኛው ላይ እና ዛሬ የምናየው የማትስ ክፍል ምንድነው? አልጀብራ ነው። አልጀብራ ማለት ከአራቱ መሰረታዊ ሂሳብ ስሌቶች በተጨማሪ ቫሪያብልን የሚጠቀም የሂሳብ ክፍል ማለት ነው። ቫሪያብሎችን የሚጠቀም የሂሳብ ክፍል ምን ይባላል? አልጀብራ ይባላል። ቫሪያብል ማለት አንናውን ነምበሮችን ማለት ነው። ሌትስ ሴይ ኤክስ ሊሆን ይችላል፣ ዋይ ሊሆን ይችላል፣ ዜድ ሊሆን ይችላል። እነዚህ ቫሪያብሎችን በመጠቀም የምንሰራው የሂሳብ ክፍል ምን ይባላል ማለት ነው? አልጀብራ ይባላል ማለት ነው። አልጀብራ ይባላል። ሶ ወደ ዛሬው ቪዲዮአችን ስንመጣ what is algebra? አልጀብራ ምን ማለት ነው ብለናል። definition: algebra is a branch of mathematics that uses letter and number to represent values. አልጀብራ ማለት ምን ማለት ነው? አንዱ የማትስ ክፍል ሲሆን ምንን የሚጠቀም? ሌተርን እና ነምበርን የሚጠቀም የማትስ ክፍል ነው ማለት። ምን ለማድረግ? represent the value of unknown numberዎችን ለመግለጽ የምንጠቀምባቸው የማትስ ክፍል አንዱ ምን ይባላል ማለት ነው? አልጀብራ ይባላል። ሶ አልጀብራ ሌተርንና ነምበርን የሚጠቀም የሂሳብ ክፍል ነው ማለት። ኤግዛምፕል 3 + 5 = 8 ቢሰጠን ይሄ አልጀብራ መሆን ይችላል? ነምበር ኦንሊ ነው ያለው። ይሄ አልጀብራ መሆን ይችላል? አልጀብራ መሆን አይችልም። ምክንያቱም አልጀብራ ከቁጥር በተጨማሪ ምን መያዝ አለበት? ሌተሮችን መያዝ አለበት። ስለዚህ በአልጀብራ ስንገልጸው ይሄ ምን ይሆናል ማለት? ይሄ ግን በአልጀብራ ሲገለጽ x + 5 = 8 ተብሎ ቢሰጠን ይሄ ምን መሆን ይችላል? አልጀብራ መሆን ይችላል። ለምን? ኤክስ አለች፣ ሌተር አለ፣ ፕላስ ቁጥር አለ። ሌተርና ቁጥር ይዟል። አልጀብራ መሆን ይችላል ማለት። ሶ እቺ ኤክስ ምንድነች? ኤክስ is a variable or letter. it represent the unknown number ነው። በኤክስ ቦታ ተተክቶ ከ5 ጋር ሲደመር 8 የሚሰጠን ቁጥር ማን ነው? በኤክስ ቦታ ተተክቶ ከ5 ጋር ሲደመር እዚህ ጋር መደመር አለን፣ ሲደመር 5 = 8 የሚሆነው ኤክስ ማን ብትሆን ነው። የኤክስን ዋጋ ለማግኘት ምን እናደርጋለን ማለት ነው? ኤክስ = ከኩል ይሆናል። ቀጥሎ ማን አለን? 8 አለን። እዚህ ጋር +5 አለ። +5 ከኩል ይሆናል በስተግራ ነው ያለው። ከኩል ይሆናል በስተቀኝ ሲዞር +5 የነበረው ምን ይሆናል? -5። የፕላስ ተቃራኒ ምንድነው? ማይነስ ነው። ስለዚህ ቦታውን ስለቀየረ ማይነስ ይሆናል ማለት። so what is the value of x? x = 8 - 5 is 3. x ዋጋ ስንት ይሆናል ማለት ነው? 3። ሶ እንደዚህ አይነት ማትሶችን ለመስራት የምንጠቀምበት ምን ይባላል ማለት ነው? አልጀብራ ይባላል። ያልታወቁ ቁጥሮችን ለመወከል unknown የሆኑ ቁጥሮችን ለመወከል የምንጠቀምባቸው ሌተሮች ናቸው። እነዚህ ሌተሮች ደግሞ unknown የሆኑ ቁጥሮችን ለመወከል የምንጠቀምበት ነው። ሌተርና ቁጥር ባንድ ላይ ከያዘ ደግሞ ምን ይባላል? አልጀብራ ይባላል ማለት ነው።
ሶ ከአርቲሜቲክ ጋር የሚለያየው አርቲሜቲክ ከሆነ ቁጥር ብቻ ነው የሚጠቀመው አልጀብራ ከሆነ ግን ቁጥርና ሌተርን ይጠቀማል ማለት ነው 0.11 use of variable in formula ስለ variable እናያለን definition 3.1 what is variable variable is any letter or a symbol that represents some unknown number or value variable ማለት ምን ማለት ነው ማንኛውም ሌተር any letter or a symbol ማንኛውም ምልክትም ይሁን ሌተር represent some unknown number ያልታወቀውን ነምበር ወይንም ዋጋ ቫልዩን ፕሬዘንት ለማድረግ የምንጠቀምበት ምን ይባላል variable ይባላል ማለት ነው ለምሳሌ ቫሪያብሎቹ ማን ሊሆኑ ይችላሉ በኤክስ ያልታወቀውን ቁጥር በኤክስ መወከል እንችላለን በዋይ መወከል እንችላለን ዜድ ማለት እንችላለን ኤን ማለት እንችላለን ኤም ማለት እንችላለን ማለት ሶ variable ማለት a letter or any symbol that represent the unknown number ማለት ነው example in x plus 2 ተብሎ ቢሰጠን በዚህ ውስጥ x is a variable ማን ነው ማለት ነው x ነው ማለት x is it represent the unknown number ማለት so variable is a letter or a symbol that represent the unknown number activity 3.1 ከዚህ ውስጥ variable ማን ነው identify the variable 23 ተሰጥቶናል x አለ 4 አለ y z 0 5 3x 3/4 a 3b 1 2 ቫሪያብሎቹ እነማን ናቸው ማለት ነው x y z x a እና b ናቸው ማለት ነው activity 2 what is variable ማለት ምን ማለት ነው variable is a letter a symbol that represent the unknown number ይሆናል ማለት ነው 3 express the following variable a number x plus 4 ቢሰጠን እንዴት ነው ኤክስፕረስ የምናደርገው a number x plus 4 ምን ይሆናል x plus 4 ይሆናል ማለት ነው b the difference of 5 and y where y is greater than 5 the difference ማለት መቀነስ ነው the difference of 5 and y where y is greater than 5 ቢሰጠን እንዴት እንሰራለን ማለት ነው y ይበልጣል so the answer is y minus 5 ይሆናል ማለት ነው c the product of 3 and x የ3 እና የx product ማለት ማባዛት ነው መልሳችን ምን ይሆናል ማለት ነው a ነው b c the product of 3 and x 3 times x እዚህ በመካከላቸው ማባዛት አለ 3 times x ማለት 3x ማለት ነው I start with x add 8 and then double the result ሪዛልቱን ምን ማድረግ double ማድረግ ማለት በሁለት ማባዛት ማለት ነው so መልሳችን ምን ይሆናል ማለት ነው x plus 8 x እና 8 እንደምረን ሪዛልቱን በስንት እናደርገዋለን double ማለት ማባዛት ነው so ሲባዛ በስንት በሁለት ይሆናል ማለት ነው መልሳችን ሬክታንግል ተሰጥቶናል ሬክታንግል ተሰጥቶናል a ላይ ምንድነው የተጠየቅነው what is the length of ab ነው length of ab ማለት እዚህ ጋር ማን ነው y ይሆናል ማለት b what is the length of bc ማለት ከዚህ b ተነስቶ እስከዚህ c ድረስ ማን ይሆናል መልሱ x ይሆናል ማለት x ይሆናል and then c ላይ ምንድነው የተጠየቅነው find the perimeter of the figure in terms of x and y ነው የተጠየቅነው perimeter ማለት ምን ማለት ነው ዙሪያው ስለዚህ ዙሪያውን እንዴት እንሰራለን ማለት ነው እዚህ ጋር a ተሰጥቶናል እዚህ ጋር b ያለን እዚህ ጋር c ያለ እዚህ ጋር d ያለ ከa እስከ b ድረስ ያለው ርዝመት ማን ነው y ነው ከb እስከ c ድረስ ያለው x ነው ከd እስከ c ያለው y ነው ከa እስከ d ያለው x ነው ፔሪሜትር ማለት ዙሪያ ነው ዙሪያውን አንድ ነገር ዙሪያውን ለመፈለግ ዙሪያውን እየዞርን ያለውን ዙሪያና እንፈልጋለን ማለት ስለዚህ ከa እስከ d ያለው ማን ነው ብለናል x ነው x ሲደመር ከd እስከ c ያለውን ዞረን ስንደምረው ማን ነው y ነው ይሄን ደምረናል ከc እስከ b ያለው ማን ነው x ነው
ሲደመር ኤክስ ሲደመር ማን ይቀረናል? ከቢ እስከ ኤ ያለው ከቢ እስከ ኤ ያለው ማን ነው? ዋይ። እዚህ ጋር አሁን ምን አለን ማለት ነው? እዚህ ጋር ኤክስ አለን፣ እዚህ ጋር ኤክስ አለን። አንድ ኤክስ እና አንድ ኤክስ ሲደመር ምን ይሆናል? 2x ሲደመር እዚህ ጋር አንድ ዋይ አለን፣ እዚህ ጋር አንድ ዋይ አለን። ዋይ ሲደመር ዋይ 2y። ሶ መልሳችን ምን ይሆናል ማለት ነው? 2x ሲደመር 2y የዚህ ሬክታንግል ፔሪሜትር ወይንም ዙሪያ ይሆናል ማለት ነው። ኤግዛምፕል 2 describe the following using variable በቫሪያብል በመጠቀም የሚከተሉትን ዲስክራይብ አድርጉ ነው የሚለው። ኤ ላይ twice a number ተሰጥቶናል። twice a number የነምበሩ ስንት ጊዜ? 2 ጊዜ። ያ ነምበር ማን ነው? አይታወቅም። ስለዚህ የማይታወቅን ለመወከል የምንጠቀምበት ቫሪያብል ይባላል ብለናል። ስለዚህ let's say the variable is x ቢሆን ምን ይሆናል ማለት ነው? twice a number ማለት twice x ይሆናል ማለት ነው። twice x. b 2 less than a number. let's say the number is y ቢሆን y minus 2 እሳችን ምን ይሆናል ማለት ነው? y minus 2 ይሆናል ማለት። c 3 times a number. let's say the number is n ቢሆን 3 times a number, so 3n ይሆናል ማለት። the product of a number and 10. let's say the number is k ቢሆን 10 times k ምን ይሆናል? 10k ይሆናል ማለት ነው። e ላይ 2 more than a number. the number is unknown ነው 2 አለን። let's say the number is m ቢሆን 2 more than a number. the answer is 2 plus m. f product of 10 and sum of 2 number. product of 10 and sum of 2 number. የ10 ብዜትና sum of 2 number መልሳችን ምን ይሆናል? of 10 and sum of 2 number ማለት sum of let's say the 2 number is x እና y ቢሆኑ ሁለቱን እንደምራለን። የሁለቱ sum ማን ይሆናል? product of 10 ይሆናል። times ስንት ይሆናል ማለት ነው? 10 times the product of 2 number. so x plus y times 10 ይሆናል ማለት። half of a number g half of a number half ማለት ግማሽ ነው። ነምበሩ አይታወቅም። let's say the unknown number x ቢሆን let's say x ቢሆን x over 2 ይሆናል ማለት። የዛሬው ቪዲዮአችን ይሄን ይመስላል። ቪዲዮውን ከወደዳችሁት ሰብስክራይብ አድርጉ። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።